ሰላም ሰላም ውድ የሳቅ ስፖርት ተመልካቾች በሌላ ፕሮግራም ተመልሰናል። መልካም ቆይታ። የአንፊልድን ነበልባል ያላማራቸው የዣቪ ሰራዊቶች መርሲሳይድ ድረስ ደርሰው ጆታን ለማስታወስ ያባ ጉንጉን ቢያኖሩ ለያዥ ደገናዥ ባስቸገረው በሰው በዝላይ ሮኬቶች የሰማይ ስባሪውን ኮርቶዋ ባይኖር ኖሮ ጭዌውን ትተው በፈረጠጡ። እነ ቪኒና እነ ፌራሪም መረቡ ጠፍቷቸው የማታ ማታ በማንካሊስቴር ቴስታ ተደብቀው ወደ በርናባስ ተልከዋል። ያለ ጮቄሬሽ ቼክ ሪፐብሊክ ድረስ የሄዱት እነ የቆመ ኳስ በቫር በመታገዝ መረባቸውን እንደታሸገ 3 ነጥብ በ3 ጎል ተፈርሾ ወደ ኤምሬትስ ፍላይ አድርገዋል። የኤፍልን ማማ ካላፈራረስኩ ብሎ 2 ጎል በማስቆጠር ውጥር ሲል የነበረው ዲያዝ የሐኪሙን እግር በመስበር በቀይ ካርድ ወደ አሬና ተሸኝቷል። ያምናው ሙሽራም ፒኤስጂ በጓዳው በቤቱ በደጋፊው ፊት በሙኒች በኩለ ሌሊት ተገዶ መደፈሩ የዩኤፋ ቻምፒዮንስ ሊግ ምንም አላለም። በርኔልን አዋርዶ ማለቴ አውርዶ ሙኒችን በዚህ ልክ ከፍ ማድረጉ ያስተዛዝባል። ይሄማ በመላጣው ጋርዲዮላ የሚሰየጥነው ግዙፉ ሮቦት እናት ክለቡ ላይ ጭካኔ በተሞላበት መንገድ መረብ የሚበጥስ ሮኬት እንዲተኩስ ዶኩ አነሳስቶታል። ስጥ ይሰጣል እንዲል ቤሻ ባርሳ በሰጠው ልክ ተቀብሎ ከብራጋ ጎል እያስገሳው ወደ ካምፕኑ ተመልሷል። የቼላው ነገር አይወራም፣ ትሪሪም ታራራ። ይህ ሳቅ ስፖርት ነው። መልካም ቆይታ።